ወጣው ይሄን ወይኔ በቁርአን እንዳለ የስኳት ጥልቀት አረ ጥልቅ ባህር ውስጥ ወስዶ ይጣሏችሁ። ወይኔ ያለፈውን ዓመት ዜንቼኮ የሚባል መዘፍዘፍ ያውነ ተከላካይ አምጥተው ዋንጫ ሳጣን። ስተርሊንግን ግትር ብሎ ሰርፕራይዝ ብሎ አመጣ። ያዛ ሳይበቀው በአንድ ግትር ያለ ሆነ ጥቁር በጥቁር ለብሶ ካሸነፈ ሁሌ ጥቁር በጥቁር በገድ የሚያምን አሰልጣኝ በሱ ምክንያት አሁንም ማዱክ የሚባል እንከፍ እንደ ኢዚ አይነት ሹሩባ የተሰራ ከዓመት ሊልጥ ምን አለ የራይስ እዛ ሄደ ሲቲ ቤት ሄዶ ምን አለ ወይኔ ቢስሚላ የሮድሪ ቤንች በሆነ ከዛ ሄዶ የሮድሪ ቤንች እንዳለ ሁሉ ደንቆሮ ሳካ ተቀይሮ ገብቶ ምን እንደሰራ ተቀይሮ ይገባል እንዳለ እንከፍ ለአራት ዋንጫ ይራገጣል አንድ ዋንጫ ሳይበላ አንድ ነጥብ ጀሞ አንድ ነጥብ ማለት ነው አይገባንም ነበር በዚህ ጨዋታ ላይ ሶስቱንም ነጥብ ሊወስድ የሚገባው ቡድን ነበረማ ብሬንፎርድ በአግባቡ ማለት ነው የምሪን ነው ምላችሁላችሁ ትላንትና ሲቲን እንደዛ ራስ ነብር መስሎ አይተውት ማለት ነው ምን አይነት ምላሽ ነበር ቡድናችን መስጠት የነበረበት አንገቱን ሊያስደፋ የሚችል ገብቷችኋል አስፈሪ ቡድን እንደው አንድ ብሬንፎርድ አንድ ነጥብ ጣልን ሲቲ ትላንት ለሰጠን መልእክት በቂ መልእክት አልሰጠነውም ተናዳሃል ብላችሁ ከገመታችሁ አልተናደርኩም በጣም ተናድጃለሁ ቢያስ ትንሽ ነው የተናደድኩት ትንሽ ብቻ ማለት ቀድመን አግብተን ማን ዛሬ አርሰናልን የገጠመው ዛሬ አርሰናል ማን እዴ ኮርናቸው ብቻ ሳይሆን ሎንግስ ምን አይነት ሎንግስ ሮ ነው ማን ከኮርና የባሰ ሎንግስ ሮ ነው ማን ኢጎር ቲያጎ ራሱ ስንት ጎል ሊያገባብን ነበር ማን ግን ተከላካዮቹ ሰርተውታል ሰከንድ ቦል ነበር ሰከንድ ቦል ራያ ትችላለህ ማዱዌኬ አትችልም ትችላለህ ግራም ታጋባ ሰውዬ ማለት ማርቲኔሊ ሳትከው ኳስ ሙሉ ጌም ውስጥ ሁለት ኦን ታርጌት ነበር የሞከርነው ሁለተኛው የማርቲኔሊ እንዴት ካላሃርን ክሬዲት አለመስጠታችን ካላሃር ስለሚስሩ ምንም እንዳትሰጉ አርቴታ ምናምን የምትሉ ደጋፊዎች ማለት ምንም እንዳትሰጋ በቃ ይሄ ሊግ ዘንድሮ 9 ነጥብ እንድንሆን አልፈለገም ገባ ይሄን ጨዋታ ብናሸንፍ ውልዝን ስናሸንፍ 9 እንሆን ነበር ገባ አይደል አሁን ግን ውልዝን አሸንፈን 7 ነው የምንሆነው ታንጠባጥባለህ ምናምን ብለም ምን አየህ ማን በሴት ፒስ ገባብን በሴት ፒስ 3 የሚገባባቸው አሉ እንደነ ሊቨርፑል እና ማን ዩናይትድ በብሬንትፎርድ ማለት አርሰናልን ገጠምነው ነው ምን ዛሬ በቃ አርሰናል ሌሎችን እንደዚህ ነው የምትሰቃዩት እንደዚህ ነው የምናሰቃያችሁ በሴት ፒስ ልቤን ሊያስተፉኝ ማን አግብተን አቻ መደረጉ ያቃጥላል በቃ ያቃጥላል ቅድም ትንሽ ነው የተናደርኩት ያልኩት ውሸቴን ነው ማለት ትቀጥል ብያለሁ ቀጥል አሁን ውልዝን አሸንፈን 7 ነጥብ 9 ነጥብ ተከለከልን በቃ ሊጉ 9 ነጥብ እንድንመራ አይፈልግም ገባችሁ አይደል እንጂ ምንም አታመጣም ምንም እናቴን ነው ምላችሁ ይሄን ሊግ ምን በለውኛል ምን አለ በለኝ ማለት ይሄን ጨዋታ አይቼ ነጥብ ጥለን ራሱ ምንም ጥርጣሬ የለንም እንደማናገባ ነው ያወቁት እንጂ እንደምንበላ በእርግጠኝነት ነግራል we are the gunners አርሰናል 1 ብሬንትፎርድ 1 የተጫዋቾች ሬቲንግ እንደ ሁሉ ጊዜው ከበረኛ ነው ምን ጀምረው እናንተ እንደ ሁሉ ጊዜው ኮፒ ሊንክ ሪፖስት ያርጋችሁ ጀምሩ ፎሎ ማታደርጉ ሰዎች ፎሎ አድርጉ እኔ ይሄንን ቲም ምን አባቴ ብዬ እንደማወራ አላቅም ራያ ተቀጠቀጠልን ከበረኛችን ነው እንጂ ራያ ተቀጠቀጠል ያልቅስ ይልን ያሳዘነኝ እግዚአብሔርን መላጁ ተቀጠቀጠ እኮ ያልቅስ ይል 8 ከ10 በጣም ጥድት ያለ ጨዋታ ሂንካፒ ማጥቃቱ ላይ አሪፍ ነበር ግን እንደ ቲም አልቻልንም እንደ ቲም መጮት ምንም ነገር ነው ያልቻልነው እኔ ሂንካፒ ዛሬ አሪፍ ጨዋታ ነው የጮትኩ ግን የሆነ ማን 7 ከ10 ከዛ ጋብሪኤል ጋር ይላል ጋብሪኤል ቢጫ አይቶ አይፈራም ማን ወሪየር ነው ትክክለኛ ወሪየር በኢየሱስ ክርስቶስም ጋብሪኤል ብቻውን ነበር ሲጮት የነበረው ሁለት ተጫዋች ጋብሪኤልና ማዱዌኬ ብቻ ነው የጮቱ ዛሬ ጋብሪኤል 9 ከ10 ሞስኬራ ጋር ምን ደንግጠህ ነው ምንድነው የደነገጥከው እንደዚህ አረ ጉዴ ፈላ አረ በኢየሱስ እኔ ምን አባቴ ላርገው ሺንሱ ያው እንደ ቁጥር 3 ነው መሰጥ እንደ ቁጥር ሁለተኛ ባላይ ራሱ ነው ደስ ይላል ቲምበር አሪፍ ጨዋታ እየተጫወትክ ነበር ከዛ ደግሞ ይጠፋባል እኔ ምንድነው አለ ስንለው የለም ማን ምንድነው ሰሞኑን ልክ አይደለም ቲምበር ወደ ራስ ተመለስ 6 ከ10 ከዛ ወደ መሃል እንሄዳለን ማን ዙብሜንዲ ዶም ዛሬ ብዙ አልተጫወተም ዙብሜንዲ ግን ስቲል አሪፍ ጨዋታ ነው የጮቱ 6 ከ ራይስ እስከመጨረሻው ዴክላን ራይስ እስከመጨረሻው ደቂቃ ድረስ ሲጮት ተጫዋች እያጠፈ ፓስ እያደረገ ማን ዴክላን ራይስ ብቻውን ነው አረ ይችላል ይዞ እግዚአብሔርን መላችሁ 9 ከ10 በጣም ያበደ ጨዋታ ኤዜ ምንድነው የት ነው ሜዳ ውስጥ ነህ አለ የለህም እኔ ምን አውቃለሁ ስላንተ ኔጌቲቭ 5 ባትነካኳስ ደስ ይለኛል ማን ለምንድነው ያስፈረምን እንድታገባ በቃ አላውራም ስላንተ በእናት ኔጌቲቭ 5 ሰጥቻለሁ ማዱዌኬ ጋር ነው ይላል ማዱዌኬ ምን አይነት ጨዋታ ነው የተጫወተው ማን ብቻውን ነበር ሲጮት እሱ ብቻ ነው ዳይሬክት ወደ ጎል ለማጥቃት የሚፈልገው እሱ ብቻ አንድ ሌላ ሰው ይሰጡታል ያጥፋል በጣም ትችላለህ ማዱዌኬ 9 ከ10 ማለት ከዛ ጊዮኬሬሽ ጋር ነው ይላል ጊዮኬሬሽ እንደዚህ እየተጫወተ ዛሬ ተቾቹ አሪፍ ነበሩ ሁሉ ነገሩ አሪፍ ነበር ዛሬ የሚጨርስልን ሰው አጣን ምን እናርግ ዊንገሮቻችን የገሙ ሆኑብን
ምን ተቀይረው የሚገቡት? ጊዮኬሬሽ 8 ከ10 ማለት ነው። ትሮሳርድ አለ ስንለ የለህም። እንቅልፍ አልተኛ አንተ አይነ ጠቧል። እንቅልፍ ተኛ። ምን ሆነህ ነው? ትሮሳርድ አልቻልክማ። ማን 4 ከ10 ተቀይረው ከገቡት ጋር ከተቀያሪዎች ደግሞ ይላል። ኦዴጋርድ ምን አባት ነው የምትሰሩ አንተ? ገባህ ጨዋታውን አነቃቃው፣ ከዛ ገደልከው። ሚሰጥ ኳስ ስጥ። ማን አንተ ባላይ ዜሮ ባላይ ደስ ይለኛል በጣም ነው። ሳካ ሜዳ ውስጥ ገባህ ምንድን ነው? እኔ እንደገባ አላቅም። ሳካ ማን ምን ዜሮ፣ አንተ ራሱ ምንም አትችልም። ማርቲኔሊ ገባ ትንሽ ለመንቀሳቀስ አልቻልክም። አንተም ዜሮ። ማን አርቴታን እንጨምረዋለን። አንተ ደግሞ ኔጌቲቭ 10 ምንድን ነው? አንተ አዘቅዝቅ እንዳትኝ እንደዚህ ምንድን ነው? እሺ ዛሬ ሰራችሁት እኛ ነን ዋንጫ ቡድን ዋንጫ ተፎካካ እኛ አንመስልም። ዋንጫ ፖዚሽን አይታችሁ 60 ምናምን ለ30 ምናምን ምንድን እንደው ዋንጫውን ቀርቶ ቢያዝ አታሸማቁ። እንደዚህ ሆነን ዋንጫ ብንበላ ራሱ በኩራ ዋንጫችን እንደ ምኑ ቀርቶብኝ በቀጦ መኮንን ከአመት አመት እንዴት ነው አንድ ክለብ የማይሻሻለው? ከአመት አመት ልክ ሰዓቱ ሲደርስ ጠብቁ። በዚህ ሰዓት እንዲህ መፍረክረክ ይመጣል። እኔ በጣም የሚያቃጥል ማርቲኔሊ ማለት እኮ በስመ አብ ወልድ እንዴት እንዳቃጠልክ ነፍሰ ስጋ እንዴ ይቃጠል። በዚህ ሰዓት ያቺን ኳስ የምትሳት ኳስ ነች። ለምንድን ነው መጀመሪያ ያልመታኸው? እሺ እንዴ ሙሉ ቲሙ እንዴት ነው እንደዚህ ድክም ያለው የወረደ አቋም ያሰ ዋንጫ ቡድን መሆኑን ያሳየበት ጨዋታ ነው። አትርሱ፣ ይሄ የእንግሊዝ ፕሪሚየር ሊግ ነው። እያንዳንዱን ጨዋታ አርሰናል የማሸነፍ ግዴታ የለበትም። እያንዳንዱን ጨዋታ ድንቅ ብቃት የማሳየት ግዴታ የለበትም። አርሰናል አዌ ነው፣ ብሬንትፎርድ ነው። እጅግ በጣም ከባድ ዝናብ እየዘነበ ነው። ጉልበት የቀላቀለ ጨዋታ ነው የሚጫወቱት። ሴት ፒስ ነው የሚጫወቱት። አቃጠላችሁኝ። መልስ አልመለስም። በቃ ምንም ከዚህ ጨዋታ የምንረዳው ሁለቱንም መልስ አልመለስም። ኤዜን ለምን እንደገዛ ነው አላቅም። ወይኔ ኤዜን ለምን እንደገዛ ነው አላቅም። ለምን እንደመጣ አላቅም። በቃ የቲሙ ሜንታሊቲ አሁንም ጥያቄ ውስጥ እንደወደቀ ይቀጥላል ማለት ነው። በቃ የዋንጫ ቲም ነው ወይ? የዋንጫ ሜንታሊቲ ያላቸው ከዚህ ጨዋታ 1 ነጥብ ይዘን መውጣታችን በራሱ ተአምር ነው። በነገራችን ላይ ተአምር ማለት ነው። እንዴት እንዳገባን ራሱ አልገባኝም። እንዴት እንዳገባን ማለት ነው። በጣም እድለኞች ነን። አንድ ኦን ታርጌት ነው ያለን፣ እሱ ነው አገባን ማለት ነው። ወይኔ ማርቲኔሊ ወይኔ ማርቲኔሊ 1 ነጥብ ማግኘታችን ራሱ እድል ነው። አይ ፕሪሚየር ሊግ አረ ፈጣሪ ግን እንደዚህ በማርቲኔሊ አትቅጣኝ፣ እንደው በሌላ ነገር ቅጣኝ። ምን አርጊ ነው ይላል? ቆይ ማን ነው ግን የረገመን በዚህ ልክ? ማርቲኔሊ የሚባል ተጫዋች ከዚህ በኋላ ቡድን ውስጥ ልመለከተው? ቆይ ምን አይነት እርግማን ቢኖር ምን አይነት እድል ለነገሩ መሸነፍ እኮ ነበረብን። ማሸነፍ ሳይሆን መሸነፍ ነበር የሚገባን። ግን ማርቲኔሊ የምትባል ተጫዋች በቅዱስ ሚካኤል በቃ ባንተ ተቀጣው። በላይፍ ራሱ እንዳንተ አልተቀጣው ምንም ማለት ነው። በቃ ጀማው ዛሬ አሁንስ ተቃጠልን። ሀቢቢ ቲምበር ምንድነው የሚያዘናቀለ? በአላ ምን አይነት ጨዋታ ምንድነው? አሁን ምን ስታደርግ ነበር ዛሬ? ምን አረብ ኢዚ ጊዜ አላገኘውም አልካ። በቃ ለኪ መጫወቻ ታይም አላገ ሂዶ ጭራሽ ተጫዋች ውስጥ ይደበቃል። ምን አይነት ወድዛ ጡርዛት ነው? በአላ ምን አይነት የሚያስጠላ ጨዋታ በእናታችሁ እጭ ማን ደክላን ራይስ በቃ ሌላ ዲዘርቭ የሚያደርገው ልጅ ነው ሀቢቢ። በቃ ጋብሪኤልን አይታችሁታ እንዴት ሲታገል እንደነበር ማለት ነው። በቃ እኔ አይ ዶንት ኖ እንዴት አይነት ሜንታሊቲያቸው። ማርቲኔሊ ምንድነው የሚባለው አሁን? ያቅድም አሁን ምንድነው የሰራው አሁን እዛ? አሁን ኧረ በእናታችሁ ምንም የሚሆን ነገር አይደለም። እኔ በእናታችሁ እኔ ተቃጥዬ ማለቄ ነው። እኔ ይመቻችሁ። ቢላሂ ምን ሸይጣን ረጅም ይመቻችሁ። አርቴታ በሚባል አርቴታ የሚመራው የሙጀሊያም ስብስብ
አመት ጠብቆ አትደሰት ሊል ያቃጠለ እንዲህ ከአይምሮ ደልሶ የሚያወጣው ይሄን ወይኔ በቁርአን እንዳለ የስኳት ጥልቀት አረ ጥልቅ ባህር ውስጥ ወስዶ ይጣሏችሁ። ወይኔ ያለፈውን ዓመት ዜንቼኮ የሚባል መዘፍዘፍ ያውነ ተከላካይ አምጥተው ዋንጫ ሳጣን። ስተርሊንግን ግትር ብሎ ሰርፕራይዝ ብሎ አመጣ። ያዛ ሳይበቃው በአንድ ግትር ያለ ሆነ ጥቁር በጥቁር ለብሶ ካሸነፈ ሁሌ ጥቁር በጥቁር በገድ የሚያምን አሰልጣኝ በሱ ምክንያት አሁንም ማዱክ የሚባል እንከፍ እንደ ኢዚ አይነት ሹሩባ የተሰራ ከአመት ሊልጥህ ምን አለ የራይስ እዛ ሄደ ሲቲ ቤት ሄዶ ምን አለ ወይኔ ቢስሚላ የሮድሪ ቤንች በሆነ ከዛ ሄዶ የሮድሪ ቤንች እንዳለ ሁሉ ደንቆሮ ሳካ ተቀይሮ ገብቶ ምን እንደሰራ ተቀይሮ ይገባል እንዳለ እንከፍ ለአራት ዋንጫ ይራገጣል አንድ ዋንጫ ሳይበላ ዶወረስት አርሰናል በቃ እኔ በላይፍ ታይም ካዩዋቸው በጣም ዶወረስት በቃ የወረደውን አርሰናል ነው ያየው። አንድ ኦን ታርጌት ማርቲኔሊ አትመለስ አንተ በዛው ቅር በቃ ፍጻሜ ጨዋታ ላይ ፔናልቲ እንደሳትክ ነው የሚቆጠረው። ወረበስማ ምን አይነት ጨዋታን ያየነው የሞተ የሲዝኑ በቃ ዶወረስት ፐርፎርማንስ